ክብር ለጌታ ለኢየሱስ ይሁን። ቅዱሳን እንደምን ከረማችሁ? እንደምን አላችሁ? እንደተለመደው ዛሬም አንድ የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁኝ። ይህን ሐሳብ አሜን ያለ የተቀበለ ሰው ይህ ቃል የሚናገርበት የእግዚአብሔር የመንፈሱ ጉልበትና አሰራር በሕይወቱ ላይ ይፈጸማል። በሩት መጽሐፍ ምዕራፍ 2 ቁጥር 3 ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል። ሄደችም ካጫጆቹም በኋላ በእርሻ ውስጥ ቃረመች። እንዳጋጣሚም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። የመጀመሪያውን ሐሳብና የመጨረሻውን ስትመለከቱ እንደዚህ ይላል፣ ሄደችና ደረሰች። በሕይወታችሁ 2026 እግዚአብሔር መሄድን ያደርጋል። የቆማችሁ ሰዎች መሄድ ትጀምራላችሁ። መንገድ ደግሞ የጀመራችሁ ሰዎች መድረስ ይሆንላችኋል። መጽሐፍ ቅዱስ ሲናገር ምንድነው ብሎ የሚለው? ወደ አቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እንዴት? እንዳጋጣሚ ብዙ እርሻዎች አሉ፣ ግን አልፋ ወደ ራሷ እርሻ ወደ ዴስቲኒዋ እግዚአብሔር ወደ አንቀሳቀሳት ቦታ ደረሰች። ወንድሞቼና እህቶቼ እንዳጋጣሚ ስኬት ያገኛቸዋል። እንዳጋጣሚ መልእክተኛ ያገኛቸዋል። እንዳጋጣሚ ስልክ ይገባላቸዋል። እንዳጋጣሚ ሆኖ አጋጣሚ የእናንተ አጋጣሚ የእግዚአብሔር ፐርፐዝ የሆነው ግን የእግዚአብሔር የዘላለሙ ሐሳብ ያገኛቸዋል። መጽሐፍ ያለው እንደዚህ ነው። እንደ አጋጣሚም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እግዚአብሔር እንደዚህ ይላችኋል፣ 2026 መድረስ ይሆንላችኋል ብሎኛል። ጌታ እግዚአብሔር በነገር ሁሉ ይባርካችሁ። ይህ መልእክት የኔ ነው የሚል አንድ ሰው ካለ ላይክና ኮሜንት ይጻፍልኝ። እግዚአብሔር ይባርካችሁ። ወዳችኋለሁ።